ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች እናቀርብላችኋለን መልካም ጊዜ የፋኖ ኃይሎች ለተለየ ተልእኮ ለሊቱን ጀምሮ የደብረ ብርሃን ከተማን መቆጣጠራቸው ተገለጸ ይህ ዜና እስከ ተጠናቀረበት ጊዜ ድረስ ከተማዋ ከአገዛዙ ሰራዊት ቁጥጥር ውጭ ተደርጋ በፋኖ ኃይል እጅ መግባቷ ታውቋል ለተለየ ተልእኮ ጥቃት በመክፈት በአገዛዙ ሰራዊት ላይ ኪሳራ በማድረስ የደብረ ብርሃን ከተማን የተቆጣጠረው የፋኖ ኃይል ከብልጽግና አመራሮች የተወሰኑትን በቁጥጥሩ ስር ማድረጉን የደረሰን መረጃ ያመለክታል ውጊያው እንደተጀመረ አብዛኛው አመራር ወደ አዲስ አበባ መሸሹ የተመለከተ ሲሆን የተያዙና እርምጃ የተወሰደባቸው መኖራቸው ነው የፋኖ አመራር አባል ለአንከር ሚዲያ የገለጹት ተልእኮው እንደተፈጸመ ከተማዋን ለቆ የመውጣት ሁኔታ ሊኖር እንደሚችልም አመራር አባሉ ገልጸዋል አው በእኛ እጅ ነው ያለችው ጥሩ የሆነ እንቅስቃሴ ነው ያለ ጠላት ዙሪያውን የአማራ ፋኖ አንድነት በሸዋን ጥቃት ለማድረስ ሙከራ እያደረገ ባለበት ሰዓት እኛ ሰብረን ደብረ ብርሃን ገብተናል እኔም ያለው ታውን እዛው በቦርኖስና ሰማያንት አካባቢ ነው ቆንጆ የሆነ እንቅስቃሴ አለ እንዴት ነበር ከተማው ለመያዝ የቻላችሁት ያው የመከላከል እንቅስቃሴ አድርጎ ነበር ነገር ግን በአካባቢ እንቅስቃሴ እያደረገ ያለው የመብረቁ ብርጌድ በደሳለኝ ሲያስብ ሸዋ የሚመራው መብረቁ ብርጌድ አካባቢ ከፍተኛ እንቅስቃሴ እያደረገ ነው ለዛም የተለያዩ ቦታዎች ላይ በስፋት ያስገባ በማህበረሰቡ ላይ ከፍተኛ ጫና ለማሳደርና እንደገና የሥርዓቱን መዋቅር ለመዘርጋት እንቅስቃሴ ያደረገ ያለበት ሁኔታ ነበር ያለ ነገር ግን እንደማይሳካለት ትልቁ ማሳያ የዞን ዋና የከተማ የሆነችው ደብረ ብርሃንን ከሌሊት ጀምረን ተቆጣጣረን እስካሁን ሰዓት ድረስ በእኛ ቁጥጥር ስር ነው ያለች አስፈላጊ ከሆነ ሙሉ በሙሉ ተቆጣጣረን መክረም እንችላለን ነገር ግን አካባቢው ወይም በከተማው ማህበረሰብ ላይ የሚያመጣው አሉታዊ ተጽዕኖ ስላለ ለከተማው ማህበረሰብ ስንል ለቀን ልንወጣ እንችላለን ነገር ግን ለቀን ወጥተን እዛው በዙሪያውና ውስጥ ላይ ነው የምንሆነው ግን ደግሞ አካባቢው ማህበረሰብ አላስፈላጊ የሆነ ያው እንግዲህ የሥርዓት በምንም አይነት ርህራሄ የለውም በከባድ መሳሪያ ቤቶችን ንጹሃኖችን ደበድባል እሱን ታሳቢ በማድረግ ምናልባት እዛው አካባቢ ከበል እንቀመጥ እንችላለን የተለየ ዘመቻ ኖሮ ነው የምትገቡት ማለት ነው እንግዲህ በተልእኮ ነው ገብታችሁ የምትፈልጉትን ፈጽማችሁ ለመውጣት ነው አሁን በቁጥጥር ስር ያስገባችኋት ከተማዋን የራሳችን የሆነ እቅድ አለን እሱ በሰጠን አጀንዳ ላይ ሳይሆን እኛ አጀንዳ ልንሰጠው እንችላለን እንግዲህ የሥርዓት አጀንዳ ሊሰጠን አይችልም እኛ ግን በፈለግነው ሰዓትና በፈለግነው ቀን አጀንዳ ልንሰጠው እንችላለን ምን ፈልገው ነገር አለ እዛ አካባቢ ላይ የሥርዓቱ ከፍተኛ ቀንቃኞች አሉ እነሱን እናስወግዳለን ነገም ቢሆን በዛው ልክ ነው የሚቀጥል የትም ቢሆን የዚህ ሥርዓት አገልጋይ የትም ጉርጓድ ቢገባ አያመልጠንም በዚህ ልክ ነው የምንንቀሳቀሰው አሁን የመንግስት ኃይሎች በደብረ ብርሃን አካባቢ የሉም ማለት ነው በዚህ ዙሪያ ያላችሁ መረጃ ምንድነው ጥስም ጥግቡ አይታወቅም በዚህ ሰዓት ምንም አይነት እንቅስቃሴ የለም ከወትሮው በተለየ ሁኔታ ሁሉም ማህበረሰብ በቤቱ ክትትል ላይ ያለበት ሁኔታ ነው ያለ የሥርዓቱ አገልጋይም እጃችን የገባው ገብቷል እጃችን ያልገባው ነገ ጉሮሮውን እንይዘዋለን የትም አያመልጠንም ምናልባት ያው ወደ መደበቂያ ወደ ሆነችው ወደ አዲስ አበባ ይደበቅ ይችላል እዛም ቢገባ ያመልጠንም በቅርብ ቀን ወደዛ ስለምናመራ እዛም ቢገባ ያመልጠንም የዚህ ወሮ በላ ሥርዓት አገልጋይ ማንኛውም አካል የትም ቢሄድ ከኛ ሊያመልጥ እንደማይችል መልእክት ማስተላለፍ ፈልጋለሁ ያው እንግዲህ ስንጀምር የተጠቆምንበት ቦታና በመረጃ ደረጃ ያሉበት ቦታ ተጠቆምንበት እንቅስቃሴ አድርገን ነበር ያገኘናቸውም አሉ በቁጥጥራችን ስር አሉ ያስወገድነውም አለ ከዛ በዘለለ ግን አድራሻቸውን ያጠፉም በርካቶች አሉ በዚህ ልክ በቀጣይ እንንቀሳቀሳለን አሁን ለአካባቢው ማህበረሰብ ደህንነት ስንል ምናልባት ለቀን ልንወጣ እንችላለን ግን ደግሞ በፈለግነው ሰዓትና በፈለግነው ቀን መልሰን እንይዘዋለን ማንንም ቢሆን ማንንም ኃይል ከተማ ውስጥ ገብተን ከመቀመጥ ሊያግደን የሚችል አንዳችም ኃይል እንደሌለ በዚሁ መልእክት ማስተላለፍ ፈልጋለሁ ሌሎች አካባቢዎች እዛ ሰሜን ሸዋ ያለው ወታደራዊ እንቅስቃሴ ያለ ከዚህ አንፃር ሌሎች የተቆጣጠራችሁት አካባቢም እንዳለ እየሰማው ነው ምናልባት ስለዚህ የሚነግሩኝ ነገር ካለ አሉ እነሱን ደግሞ በቀጣይ መመለስባቸው ይሆናል መሳይ አሁን በተለያዩ ቦታዎች ላይ አውደ ግንባሮች አሉ እነሱን በቀጣይ ድጋሚ እንመለስባቸው ይሆናል
ወያኔ ሓርነት ትግራይ ህወሓት ከ20 ሺህ በላይ ወታደራዊና የመረጃ ደህንነት ሰራተኞችን ወደ ጠለምት ማስገባቱ ተገለጸ። የጠለምት የአማራ ማንነት አስመላሽ ኮሚቴ ትላንት ባወጣው መግለጫ ከ450 የማይበልጡ የትግራይ ተፈናቃዮች እንዳሉ እየታወቀ በተፈናቃይ ስም 20 ሺህ የጸጥታ ሰራተኞችን ወደ ጠለምት አምጥቶ ማስፈር ከፍተኛ ቀውስ እንደሚፈጥር አስጠንቅቋል። ህወሓት የጠለምትን አስተዳደር በጉልበትና በገንዘብ ለመውሰድ ዝግጅት እያደረገ ሲሆን ለዚህም 11 ሚሊዮን ብር ለሰዎች መደለያ ለመክፈል ማዘጋጀቱን ከጠለምት የአማራ ማንነት አስመላሽ ኮሚቴ መግለጫ መረዳት ተችሏል። የአብይ አህመድ ሰራዊት የቀድሞውን የጠለምት አስተዳደር በማፍረስ ሙሉ በሙሉ እንደተቆጣጠረው የሚገልጹት የጠለምት የአማራ ማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ስለሺ ንጉሴ ቀጠናው ወደ ለየለት ቀውስ ከመግባቱ በፊት የአብይ አህመድ ሰራዊት የህዋቶችን ህገወጥ ተግባር ማስቆም ይገባዋል ሲሉ ለአንከር ሚዲያ በሰጡት ቃለ መጠይቅ ገልጸዋል። ተስፋችን ፋኖ ነው ይላሉ አቶ ስለሺ ንጉሴ። የአማራው ክልል ስለፈረሰ በሱ ምትክ ትግራይን ስንትን ለማድረግ ነበረ ሆነላቸው። ምክንያቱም አንደኛ በአብዛኛው ህዝቡ ያለው የጠለምት ህዝብ ነው። እነሱ ያመጡት ህዝብ ከሱ ጋር ተመጣጣኝ ስላልሆነ ኤክስተንድ ይደረግልን ብለው ሚሊተሪ እንትናቸውን እያጠናከሩ በድምፅ ውሳኔ ወይም ደግሞ ህዝቡ ራሱ የራሱን ይምረጥ የሚል ነገር በጣም ስላሰጋቸው ያ ስጋት ደግሞ መቅረፍ የሚችሉት በወታደራዊ እንትን ነው መቀልበስ የሚችሉት እና አሁን እነሱ እየተዘጋጁ ያሉበት ሁኔታ ነው ያለው ወታደራዊ እርምጃ ለመውሰድ። አሁን ሰለክለካ፣ አክሱም፣ ሽሬ፣ ደባቡና የሚባሉ ከተሞች በጣም በከፍተኛ ደረጃ እያሰለጠነ ያለበት ሁኔታ ነው ያለው ወያኔ። ስለዚህ በጣም የሚያሰጋን መንግስት ዝም ብሎ እያየን ነው። አቶ ስለሺ ከ20 ሺህ በላይ ወታደራዊና የመረጃ ደህንነት ሰራተኞች ወደ ጠለምት አስገብቷል ህወሓት የሚልም ነገር በመግለጫው ላይ ተነስተዋል። ከፍተኛ መጠን ያለው ህገወጥ ገንዘብ ከትግራይ ወደ ጠለምት እየገባ መሆኑንም የጠቀሳችሁበት ነው። ከ240 ሺህ በላይ በሶስቱ የጠለምት ወረዳዎች የሚኖሩ የአማራ ህዝብ ቁጥር ነው። ይህንን ቁጥር ከግምት በማስገባት በእነሱ በኩል የሚደረገው ህገወጥ አሰራር በፍጹም ተቀባይነት ሊኖረው አይገባም የሚልም ሀሳብ ያነሳችሁበት ነው። እንደው እነዚህ 20 ሺህ በላይ ወታደራዊና የመረጃ ደህንነት ሰራተኞች ምንድነው እያደረጉ ያሉት? የገቡት ወደ 20 ሺህ የሚሆኑ የታጠቁትም ያልታጠቁትም ስልጣን ላይ የነበሩትም እዛ መጥተው ሊታጠቁም ይችላሉ። መሳሪያው በገፈም አስገብተው ሊሆኑ ይችላሉ። ግን አሁን በግልጽነት ወያኔ ያስተዳድረው አይደለም። በግልጽነት ግን ውስጥ ለውስጥ ግን እነሱ ተጽዕኖ እየፈጠሩ ናቸው። እዛ ያለው ሰራዊት በጣም ኮራፕትድ የሆነ ስለሆነ በገንዘብ ኃይል ወርቅና ገንዘብ እየሰጡ ያካለሉ ከነሱ ጋር እያሰቃየ ያለበት ሁኔታ ነው ያለው። እነኚህ 240 ሺህ ነዋሪ ህዝብ ያሰጋቸው ማንኛው እንትኑ ለዚህ ነው ምርጫውን ኤክስቴንድ ደረግ ብሎ የጠየቁት ወያኔዎች ናቸው ሊተላላ እንጂ አሁን ሊሆን ነበር። ባለፈው ሊሆን ኖሮ የፌደራል ተወካዮችም መጥተው ታዛቢዎችም መጥተው መሆን አለበት የሚል ተወስኖ ነበረ። ግን ሲያዩት 240 ሺህ በሶስቱም ቀበሌ ይሄን ኃይል ቻሌንጅ ማድረግ አይችሉም፣ ማሸነፍ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ተደራጅተው ኃይላቸውን አጠናክረው እንደገና በኃይል በጉልበት ኢቨን የፌደራል መንግስቱ እዛ ቢኖርም እሱንም አግልለው በተጽዕኖ እንዲህ ወታደራዊ እንትን ለማድረግ ካልሆነ በስተቀር በሰላማዊ መንገድ እነሱ ስልጣን ይዘው ያስተዳድራሉ ተብሎ በፍጹም አይታሰብም። አሁን በምን ሁኔታ ላይ ነው ያለው? ታዲያ የጠለምት አስተዳደር ፈርሷል። በፊት የነበረው ህዋቶችም አሁን ከመጡ በኋላ አስተዳደር መትከል አልቻሉም። ስለዚህ አሁን ጠለምት እነዚህ ሶስት አካባቢዎች በማን ቁጥጥር ማን እየመራቸው ነው? በራውን የሚመራቸው ወታደራዊ እንትኑ ነው የሚይዘው መከላከያ እንትን ነው እያስተዳደረ ያለው። ሲቪል አድሚኒስትሬሽን የለም፣ ፈርሷል፣ አፍርሰውታል። ሚሊሻ የሚባልም እንደ ድሮ አይንቀሳቀስም። የወጡትም ወጥተዋል። እዛ ያሉትም በድብቅ ነው የሚንቀሳቀሱት። የራሱ የጠለምት አማራ ማንነት ኮሚቴም እንደ ልቡ ሊንቀሳቀስ የሚችልበት ሁኔታ አይደለም ያለው። ምክንያቱም መከላከያው ራሱ ተጽዕኖ እየፈጠረባቸው ነው ያለው። በሶስቱም ቀበሌዎች እያስተዳደረ ያለው መከላከያው ነው እንጂ ሌላ ማንም ኃይል የለም። ወያኔዎቹ በእርግጥ እንትን አላቸው፣ በገንዘብ ኃይል አንዳንድ ቦታ ተጽዕኖ ለመፍጠር ይፈልጋሉ። ግን ህዝቡ ደግሞ በጣም በከፍተኛ ደረጃ ነቅቶ እየጠበቀ ስለሆነ በዚህ ላይ ከፍተኛ ስጋትም
ስጋትም አላቸው። ፋኖም በአካባቢው ይንቀሳቀሳል ስለሚባል እሱም ስጋት አላቸው። አሁን ምንድነው በአጭር ጊዜ መደረግ ያለበት? ምን መደረግ አለበት? ምን ትጠብቃላችሁ? እኛ እንግዲህ መደረግ ያለበት አንድና አንድ ነው። አንደኛ የማንነትና የድንበሩ የወሰን ጥያቄ መለሰው በሰላም መንገድ ሊመለስ እንደማይችል ሁላችንም ግልጽ ነው። መንግስትም ከነሱ ጋር ላይ አድርጎ አማራና ትግራይን እያጋጨ ለመኖር ነው የሚፈልገው። ስለዚህ ፋኖን መደገፍ ሌላ አማራጭ የለም። ፋኖን ደግፈው በአካባቢ ያሉ የሚንቀሳቀሱ ኃይሎችም ይበልጥ ተደራጅተው ተንቀሳቅሰው አሁን በጣም በርካታ ወጣቶች ወደ ፋኖ እየተቀላቀሉ ያለበት ነው፣ እየሰለጠኑ ያለበት ነው። በጣም በርካታ እኔ ከምነግርህ በላይ ነው ያለው። ከመጠን በላይ ወጣቶች እየሄዱ ነው ያሉት፣ ወደ ፋኖ እየተቀላቀሉ ነው ያለው። ፋኖም እያሰለጠነ ነው ያለው በዛ አካባቢ። ብርጌዶችም አዳዲስ ብርጌዶች እየተቋቋመ ነው። ክፍለ ጦርም እዛ አካባቢ ክፍለ ጦር አለ። ደንበ ጠለምት ተከዝ የሚባል ክፍለ ጦር በዛ አካባቢ ከፍተኛ እንትን እያደረገ ነው። በዋልባም በአርማደጋም ስለዚህ እየተንቀሳቀሰ ያለበት ሁኔታ ስለሆነ ያለው አማራጭ አንድና አንድ ነው። ፋኖን እንዲደራጅ፣ እንዲጠናከር፣ እንቅስቃሴው እንዲቀጥል፣ ወታደራዊ ቁመናው እንዲጎለበት ከተፈለገ ሁላችንም በዛ አካባቢ ያለው የሀገሩ ተወላጅ አማራ የሚባል በሙሉ ህዝብ ፋኖን አጠናክሮ መቀጠልና ያለውን ስርዓት ገርስሶ በምትኩ ሌላ ስርዓት እንዲመጣ እና የሽግግር መንግስት ተቋቁሞ ህዝባዊ መንግስት እንዲቋቋም ካልሆነ በስተቀር ስር ነቀል ለውጥ ነው የሚያስፈልገው።